አንተን መገናኘት ፊትህ መቆም ፈራሁንስ ፈራሁ ያ ረብ ፈራሁ አንተን መገናኘት ፊትህ መቆም ፈራሁ። እናንተ ባሪያዎቼ ሆይ እኔ በደል መፈጸምን በራሴ ላይ እርም አድርጌዋለሁ፣ በእናንተ መካከልም በደልን መፈጸም እርም አድርጌዋለሁ። ስለዚህ አትበታደሉ። ይቅር አይነገር ይቅር አይሁራ የኔ ከንቱ ተግባር የወንጀል ተሃራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አድማጮች በመግቢያችን የጠቀስነው ጌታችን ተባረከ ወተዓላ በደልን በራሱ ላይ ሐራም እንዳደረገውና ባሪያዎቼ ሆይ በእናንተም ላይ ሐራም አድርጌዋለሁ አንዳችሁ ሌላውን እንዳይበድል በማለት ማስጠንቀቂያና ምክር ለግሶናል። ይህ ትልቅ መልእክት ለእያንዳንዳችን ማንነታችን ወይም ነፍስያችን የምንፈትሽው ይሆናል። ሌላው እንደዚሁም እኛነታችን የምንፈትሽበት አንድ ታሪክ ላውራላችሁ። ለመስማት ዝግጁ ናችሁ? ጥሩ። ታሪኩ እንዲህ ነው። ይቅር አይነገር ይቅር አይሁራ የኔ ከንቱ ተግባር የወንጀል ተራራ ድንበርህን ካለፉ ሰዎች መካከል ነኝ አንተ ፊት የሚቀርብ ምንም ስራ የለም። በአንድ ወቅት ለታዋቂው ሼህ መሐመድ ሐሰን አንዲት በዳይ የተናገረችው እውነተኛ ታሪክ ነው ይዘን የቀረብነው ዛሬ ኢንሻአላህ። ይህችው በደለኛ ሴት ከሰዎች ተደብቃ ለዓመታት ስትፈጽመው ቆይታ በኋላም በፈጸመችው ግፍና በደል የተነሳ በቤተሰቧ ላይ ከፍተኛ ችግር ስለደረሰባት በፈጸመችው ግፍና በደል ተጸጽታ ታሪኳን ሰዎች ይማሩበት ዘንድ ነበር ለሼኹ የነገረቻቸው። ይህችው ሴት በደሏንና ውጤቱን ለሼህ መሐመድ ሐሰን እንዲህ ነበር የነገረቻቸው። ከዓመታት በፊት ቤታችን ውስጥ ከገጠር ያስመጣናት አንዲት ትንሽዬ ሰራተኛ ነበረችን። ይህችው ገጠሬ ትንሽዬ ልጅ በቤታችን ውስጥ ቤተሰቤን በሙሉ በልጅ አቅሟ ትካድመን ነበር። አላህ ይቅር ይበለኝና በዚህች ልጅ ላይ በጣም ድንበር እናልፍባት ነበር። የበደሎችን አይነት ሁሉ እናሳርፍባት ነበር። በቤት ውስጥ የሆነ ነገር ፈልገን ስንጠራት አቤት ሳትል ከዘገየች በቃ ጉዷን እናፈለዋለን። ባለቤቴ ያለ ርህራሄ በኤሌክትሪክ ገመድ ያገላበጠ ይደበድባታል። በሌላ በኩልም በቤት ውስጥ ስራዋ ላይ ትንሽ ከዘገየች እንደዚሁ የወጣ የገባው ሁሉ በዱላ ይወርድባታል። በቃ ልክ እንደ ማሽን እንጂ እንደ ሰው አንቆጥራትም ነበር። እሷም ዱላና ቁጣችንን ስለምትፈራ ደከመኝ ሰለቸኝ ሳትል በልጅ አቅሟ ስራዎችን ትሰራልን ነበር። ሌላው ቀርቶ ከማለዳ ጀምሮ በስራ ያለፋናት ውለን በጊዜ እንድትተኛ ፈጽሞ አንፈቅድላትም ነበር። ሊነጋጋ ሲል ነበር የምትተኛው። ብዙም ሳትተኛ ወዲያውኑ ስለሚነጋም በጠዋት ተነስታ ቁርሳችንን ትሰራለች፣ ቤት ታጸዳለች፣ ልጆችን ትምህርት ቤት ትሸኛለች። ይህም ሲሆን በምግብ በኩልም እንበድላት ነበር። ከእኛና ከልጆች የተራረፈ ምግብ እንጂ ሌላ ንጹህ ምግብ ሰጥተናት አናውቅም ነበር። ታዲያማ ጊዜያቶች በነጎዱ ቁጥር በልጅቷ ላይ የበደሎችን ሁሉ አይነት እንፈጽምባት ስለነበር እንዲሁም ከድብደባው ብዛት ጧት ማታ ታለቅስ ነበርና ከለቅሶ ብዛት ሁለት አይኖቿ በተደጋጋሚ ሲታመሙ ከቆዩ በኋላ
መዳን ባለመቻላቸው የአይን ብርሃኗን አጣች። በዚህ ጊዜ ታዲያ ምንም ርህራሄና እዝነት ሳይሰማን ከቤታችን አስወጥተን ጣልናት። እያለቀሰች ብትማጸነንም መስሚያ ጆሮና የሚራራ ልብ አልነበረንም። ያቺ ምስኪን ልጅ ከገጠር እኛም ብላ የመጣችው በመሆኗ ሌላ የምታውቀው ሰው ባለመኖሩ ለሀገሩም ለሰውም ባዳ ስለነበረች ለጎዳና ሕይወት ተዳረገች። ይህ በሆነ ከዓመታት በኋላ የመጀመሪያ ወንዱ ልጄ ከሚማርበት ዩኒቨርሲቲ ተመርቆ ከወጣ በኋላ ትዳር መስርቶ እጅግ የሚያሳሳና የሚያምር ወንድ ልጅ ተወለደለት። በወቅቱም ይህንን የልጁን በሰላም መወለድ ዜና ከሐኪሞች ተሰማን። ሁላችንም በጠቅላላ የቤተሰቡ አባላትና ወዳጅ ዘመድ ሁሉ በደስታ ተሞላን። እጅግ ደስ አለን። አቤት ደስታ! ነገር ግን የደስታችን ከሰዓታት በላይ መዝለቅ አልቻለም። አዎ ለካስ ሐኪሞቹ ሌላ ያልነገሩን ጉዳይ ነበር። ይኸውም የተወለደው ልጅ አይነ ስውር ነበር። ከተወለደ በኋላ ማቆያ ክፍል ገብቶ እርዳታ ቢደረግለትም አይኖቹ ማየት አይችሉም። በቃ ደስታችን ቀዝቃዛ ውሃ ተቸለሰበት። እጅግ በጣም ተከፋን፣ አዘንን። በኑሯችን ደህና ነዋሪዎች በመሆናችን መፍትሄ ቢገኝ በሚል ያልሄድንበት ሐኪም ቤት የለም። ነገር ግን የልጁን የአይን ብርሃን መመለስ አልተቻለም። ደስታችን ተሰለበ። በእጅጉ አዘንን። በመጀመሪያው ልጅ እንዲያ መሆን የተሰበረው ሞራላችን ይጠገን ዘንድ በመጓጓት ሌላ ልጅ ይወለድልን ዘንድ ከአንድ ዓመት በኋላ የልጄ ባለቤት አረገዘች። እርግዝናዋን በጥሩ ሁኔታ ስትከታተል ቆይታ በመጨረሻም ሴት ልጅ ወለደች። በመጀመሪያው ልጅ ክስተት የተደናገጥነው ቤተሰብ ደስታው ዳግም አገገመ። ሞራላችን ተጠገነ። ዶክተሮቹም ስሜታችን ያውቁ ነበርና አብሽሩ አብሽሩ የተወለደችው ልጅ ሙሉ ጤነኛ ናት ሲሉ አረጋገጡልን። አቤት ደስታ! ለፈጣሪ ምስጋና ይገባው። አልሐምዱሊላህ። በወንዱ ልጅ የደረሰብንን ሐዘን በዚህኛዋ ቆንጆ ልጅ የተካስን ስለመሰለን በደስታ 6 ወራቶችን አሳለፍን። ይሁን እንጂ ሕፃኗ ተወልዳ 6 ወሯን ጨርሳ 7ኛ ወር ላይ አስደንጋጭ ነገር መከሰት ጀመረ። በተከሰተው ነገር ቤተሰቡ በጠቅላላ ተረበሸ። የዚያች ቆንጅዬ ሕፃን አይኖች ወደ አንድ አቅጣጫ ብቻ እንጂ አላይ አለ። በሁኔታው ተደናግጠን ወደ ዶክተሮች ጋር ወሰድናት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዶክተሮቹ የነገሩንን ነገር ማመን አልቻልንም። የሕፃኑ አይኖች ለአደጋ መጋለጣቸውን አረዱን። በሁኔታው ግራ ተጋባን። በአፍረት አንገታችንን ደፋን። ሕፃኗ ብዙም አልቆየችም። የሐኪሞቹ ርብርብ ውጤት ሳያስገኝላት ቀርቶ ልክ እንደ ወንድሟ ሁሉ አይነ ስውር ሆነች። በተከታታይ በደረሰብን የቅስም መሰበርና ችግር ሳቢያ ሲብከነከን የከረመው ባለቤቴ በሽተኛ ሆኖ ቤት መዋል ጀመረ። ከዕለታት በአንዱ ቀንም በጣም ታሞ ራሱን ስቶ ወደቀ። ሕመሙ ሲብስበትና ሲጨናነቅም የአእምሮ ጭንቀት ተጠቂ ሆነ። ቤተሰባችን ሞራሉም ክብሩም በጥቂት ጊዜያት ውስጥ ተንኮታኮተ። እኔም ችግሮችን መቋቋም ተሳነኝ። ሰማይ የተደፋብኝ ያህል ተሰማኝ። ጭንቀትና ሐሳብ ተባብረው አራቆቱኝ። ሕመሙ የበረታበትን ባለቤቴን ወደ አእምሮ ሕክምና መስጫ ማዕከል ወሰድነው። ይሁን እንጂ ምንም ለውጥ አልተገኘም። ይኸው የአባቱ ሁኔታና የ2 ሕፃናት ልጆች እንደዚህ መሆን እረፍት የነሳው ወንዱ ልጄም እያደር ጤናው መታወክ ጀመረ።
እሱም ልክ እንደ አባቱ ሁሉ የአእምሮ ጭንቀት ህመምተኛ ሆነ። ምን ይሄ ብቻ! የልጄ ባለቤትም በተከሰተው ችግር ስትብሰለሰል ከርማ መጨረሻ እሷም ጤናዋ ተናግቶ አልጋ ላይ ዋለች። ቤታችን ሐዘን በሐዘን ሆነ። ቀንና ማታ ለቅሶ በለቅሶ ሆነ። የቤተሰባችን ህይወት አደገኛ አጣብቂኝ ውስጥ ገባ። በደስታ ምትክ ሐዘን፣ ለቅሶ፣ ተስፋ መቁረጥ ወረሰን። ከዕለታት በአንዱ ቀንም ቁጭ ብዬ በሐዘን ስብሰለሰል በድንገት ያቺ ልጅ እግር ምስኪን ሰራተኛችን ትዝ አለችኝ። አዎ ስንፈጽምባት የነበረው ግፍና መከራ ሁሉ ፊት ከፊቴ መጥቶ ድቅን አለ። የፈጸምንባትን ሁሉ አስታወስኩኝ። አዎ በእርግጥም እየሆነ ያለው ሁሉ ቀድመን የዘራነውን ያጨድን መሆኑ ፈንተው ብሎ ታየኝ። በእርግጥም አንድ ሰው የሰራውን ነው የሚያጭደው። በእርግጥ ዘግይቼም ቢሆን እውነታው ተገልጦልኛል። ያለፈው ችግር ሁሉ ባይቀረፍም ለወደፊቱና ለአኺራችን ግን የዚያችን ምስኪን ሰራተኛ አፉታ ማግኘት ወሳኝ ነውና ትገኝበታለች ብዬ ባሰብኩት ጎዳና ሁሉ በመዘዋወር ከብዙ ልፋት በኋላ ራቅ ካለ ስፍራ አገኘኋት። አልቅሼና ለምኜ ይቅርታ ጠይቄያት ወደ ቤቴ ወሰድኳት። እሷም ይቅርታ አደረገችልኝ። እነሆ አሁን ላይም እሷንና ወላጆቻቸው በአእምሮ ጭንቀት የሚሰቃዩትን 2 የልጅ ልጆቼን ማለትም 3 አይነ ስውሮችን የመካደሙን ኃላፊነት ወስጄ እየካደምኳቸው እገኛለሁ። ባሌና ልጄም በአእምሮ ጭንቀት ህመም ስለተሰቃዩ መኖር ግድ ብሏቸዋል። አዎ በእርግጥም አላህ በደለኞችን ብርቱ አያያዝ ይዛቸዋል። እኔና ቤተሰቤ ቀደም ሲል ልብ ማለት ተስኖን በበደል ላይ በመዛወተራችን ደማቁ ህይወታችን ተንኮታክቶ ፈራርሷል። ዛሬ በዱንያ ላይ የዘራነውን አጭደናል። የነገ አኺራው ደግሞ ከዚህ ባሰና የከፋ ነው፣ አላህ ያዘነለት ሰው ሲቀር። እናም ዛሬ የኔን ታሪክ የምትሰሙ በደለኞች ሆይ እባካችሁ አላህን ፍሩ። አበቃው ትለናለች ባለ ታሪኳ። አንተ መገናኛ ፊት መቆም ፈራው። ውድ አድማጮቻችን ከታሪኩ ትልቅ ትምህርት እንዳገኘን ተስፋ አድርጋለሁ። አዎ ታሪኩ መስማት ብቻ ሳይሆን እኛነታችን፣ ማንነታችን፣ ውስጣችን የምንፈትሽበት ይሆናል። ዛሬ ስንቶቻችንን ሕፃናትን ከገጠር ልጅህን አስተምርልሃለሁ በሚል በሰራተኝነት ጉልበታቸውን የምንበዘብዘው? ስንቶቻችንን ወላጅ አልባ ሕፃናት የልጆቻችን አሳዳጊና የቤቱ ሥራ በጫንቃቸው እንዲሸከሙ እያደረግን ከትምህርት ገበታ እንዲገለሉ በማድረግ የወደፊት ራዕያቸውን እንዲመክን ያደረግነው? ስንቶቻችንን የሰራተኞቻችን የላብ ዋጋቸውን ሳንከፍላቸው ጉልበታቸውን የበዘበዝን? ነገ በአላህ ሱብሓነሁ ወተዓላ ፊት ሂሳብ ከማድረጋችን በፊት ዛሬ ከነፍሳችን ጋር ሂሳብ እናወራርድ። ሰዎች የሰዎችን ገንዘብ ያለ አግባብ በመብላታቸው ያተረፉ ይመስላቸው ይሆናል። ነገር ግን ባላሰቡትና ባልገመቱት መንገድ እጥፍ ሆኖ እንዲወጣ አላህ ሱብሓነሁ ወተዓላ ያደርገዋል። መኪናው ድንገት ይበላሻል፣ ለመካኒክና ለስፔር ፓርት ይከፍላል። ልጆች ድንገት ይታመሙና ለሕክምና ወይም ለመድኃኒት ያወጣል። እንደዚሁም የቤት መገልገያ ዕቃዎቹ ድንገት ይበላሹና የወጪ በሩ ክፍት ይሆናል። ስለዚህ ኢንሻአላህ የኛ ያልሆነውን የኛ አይደለምና ነገ ጥለናት ለምናልፍ ዱንያ
አኺራችን እንዳናበላሽ ሁላችንም ሂሳብ ልናደርግ ይገባል። ባረከላሁ ፊኩም። በኔ በኩል አበቃው። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። በአላህ ተማመን በሱ አትቁረጥ ተስፋ ወንጀልህ ቢበዛ ከባህር አረፋ صبر ነው ረሕማኑ ፍጹም ታጋሽ ጌታ አጥፊ ራሱን ሲያርም ቸኳይ ነው ለማርታ ፈራው ያ ረብ ፈራው አንተ መገናኘ ፊት መቆም ፈራ